ጉዟችንን ጀምረናል። አሁን የምናቀነው ወደ ጥንታዊ ቤተክርስቲያን ወደ ምሁር ኢየሱስ ገዳም ነው። እንግዲህ ጉዟችንን አንድ ብለን ጀምረናል። በሰላም ያድርሰን። አሜን። ጉዟችንን ሀ ብለን ጀምረናል ወደ ምሁር ኢየሱስ። የጉዞ መኪኖቻችን እንግዲህ ቆመዋል። የመጀመሪያው ዜማ አባታችን ሆይ ይባላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ ስምህን ለመጥራት ለማመስገን ላበቃኸኝ አምላክ ክብር ምስጋና ይድረስ። አባታችን በሰማዮች ላይ ያለህ ተለይቶ ይመስገን ክቡር ስምህ። መንግሥትህን የምንፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱን። ፈቃድህም ይህ እንዲደረግ ይሁን በሰማይ ሞተን ተነስተን ከደይን እንድንኖር ምስጋናህ ምግብ ሆኖን ዛሬም በምድር በሥጋ ሕይወት ሳለን ምግባችንን በየዕለቱ አውቀህ ስጠን። ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንደ አቅማችን እኛም እንድንል ይቅር። በገሃነም በክፉ ሁሉ መዓት አትጣለን አድነን እንጂ ከሞት። ይህችን መንግሥት የማያገኛት ሕልፈት ጌትነትን ከሃሊነትን ክብርን ናቸውና ያንተ ገንዘቡ። እኩለ ጾም በምሁር ኢየሱስ የበገናው ምሽት ድባብ። ሩቅ አይደለም። ከወልቂጤ 52 ከአዲስ አበባ ደግሞ 207 ኪሎ ሜትር ገደማ ርቀት ላይ ይገኛል። ውበቱንና የአካባቢውን ጤናማ አየር ላጤነ ግን ብዙ ዘመን ርቆ የመጣ ኪሎ ሜትር የማይለካው ጉዞ ተጉዞ የደረሰ ይመስለዋል። ስትደርሱ እንደዚህ ያለ ስሜት ይሰማቸዋል። የጉራጌ መንደር ውበት የሚታይበት ቀዬው ልዩ ቀለም አርፎበታል። የፈሮ አረንጓዴ ምንጣፍ የተነጠፈበት ጎዳና ይመስላል። ምሁር አክሊል ወረዳ ሐዋርያት የከተማው ስም ነው። የምሁር አክሊል ዋና ከተማ። ከሐዋርያት ከተማ ጥቂት ወጣ ብሎ የገዳሙ ድባብ ይጀምራል። ኢየሱስ ገዳም ቀበሌ የልዩ ቦታው መጠሪያ ነው። በዚህ ቀደምቱ የኢትዮጵያ ገዳም ታሪካዊ ስፍራ ይገኛል። አካባቢው መንፈስ ያሳርፋል። እዚህ መድረስ ብቻውን መታደል ነው። በደቡብ ኢትዮጵያ አንጋፋ ከሚባሉት ገዳማት አንዱ።
ምሁር ኢየሱስ ረዥም ዘመን የኖረ ታሪክ አለው። ቅድመ ዘመነ ዮዲት ተተከለ የ1200 ዓመት ዕድሜ ታሪክ ይነገርበታል። በየዘመናቱ ታሪክ ተቀምጦበት እምነት ተሰብኮበት ዛሬ ደርሷል። እኔ ደግሞ እኩለ ጾም የበዓለ ደብረ ዘይት ምሁር ኢየሱስ ደርሻለሁ። ረዣዥሞቹ ዛፎች ረጅም ዘመን የኖረውን ገዳም ቅጥር ከበውታል። እንኳን ከኔ አይን ከጉራጌ ተራሮችም ሸሽገውታል። ደርሼም የምመለከተው ዛፍ ነው። ሀገር በቀል ዛፉ ጉም ከሰማይ ይዳስሳል። የምሁር ኢየሱስ ታሪክ ወደ ገዳምነት የተቀየረው በታላቁ ቅዱስ በአቡነ ዜና ማርቆስ ነው። ዜና ማርቆስ ወንጌልን ለመስበክ እዚህ ደረሱ። እዚህ ብዙ መንፈሳዊ ተጋድሎች ሆኑ። ታሪካቸው ከስፍራው ጋር ታተመ። ጻድቁ አቡነ ዜና ማርቆስ የተወለዱት ተጉለትና ቡልጋ ይባል የነበረው ምድር ሰሜን ሸዋ ነው። ኢቲሳ ተክለ ሃይማኖት እንደውም የአቡነ ተክለ ሃይማኖት አጎት ናቸው። ዘመኑ 14ኛው ክፍለ ዘመን ይሆናል። ከአፄ ይኩኖ አምላክ እስከ አፄ ናዖድ ዝናው የናኘ ስሙ የተጠራ ቅዱሳን በረገጥኑ ሲሉ ከዳር ዳር ሐስሰው የሚረግጡት የበረከት ቦታ ሆኖ ታወቀ። እኩለ ጾም ደብረ ዘይት። ሐዋርያት ወደ ደብረ ዘይት ተራራ ወጥተው ስለ ዓለም ፍጻሜ የተማሩበትን ዕለት በሚያስበው በዓለ ደብረ ዘይት ለመካፈል ሐዋርያት ከተማ አጠገብ ምሁር ኢየሱስ ገዳም ተገኘሁ። እነሆ የአብይ ጾም 5ኛ ሳምንት እኩለ ጾም። ይህ ዕለት በወይራ በተከበበው ተራራ ኢየሱስ ክርስቶስ ስለ ዓለም ፍጻሜ ያስተማረበትና ከ18ቱ አበይት በዓላት አንዱ ነው። ከኮሬብ ወንዝ ማዶ በደን በተከበበ ገዳም ዕለቱ በልዩ ሁኔታ የሚታሰብበት ምሁር ኢየሱስ። ታላቁ ገዳም እምነት፣ ዕውቀትና ሥራ መርሁ ነው። በሁለት በኩል የተሳሉ ሰይፎችን ይሠራል። የምሁር ኢየሱስ የአብነት ትምህርት ቤት የተደራጀ ነው። የተማሪዎች መኖሪያ ያለው፣ የሚመገቡትም እዚያው ነው። የትምህርት አሰጣጡ ዲሲፕሊን ጠንከር ይላል። ሁሉም ጉባኤ ቤቶች አሉ። ሁሉም ጋር እንደ ልብ የሌለው ቤተ እንዚራ የተባለው በገና የሚያስተምር ቤት ደግሞ ልዩ ያደርገዋል። ብዙ ሺዎች እኩለ ጾም ሲሆን እንደኔ ወደ ምሁር ኢየሱስ ይመጣሉ። ደማቅ ነው። ስለ ድምቀቱ ስነግራችሁ ሆታን ብቻ እንዳትጠብቁ። በአርምሞ ድምቀት አለ። በበገና ዱር ረጭ የሚያደርግ ያሬዳዊ ዜማ ይደመጥበታል። በነገራችን ላይ ምሁር ኢየሱስ ጠንከር ያለ ሥርዓት ይተገበራል። ጫጫታ የለም። ሞንታርቦ በየበራፉ አይጮህም። እንደ ሰናወር ሰዎች ሳይደማመጡ አንድ ጉባኤ መዋል አይፈቀድም። ጸጥ ያለ ስፍራ፣ ከዛፍ ውዝዋዜ ድምፅ ውጪ ምንም የማይሰማበት በዚህ ድባብ ምሽት በገናው ይሰማል። የምሁር ኢየሱስ ቤተ እንዚራ ሲነሳ መምህር ሲሳይ ደምሴ ወይም ሲሳይ በገና የሚባሉት ሰው አብረው የሚጠሩ ባለውለታ ናቸው። በምሁር ኢየሱስ በገና ትምህርት ይወለድ ዘንድ ምክንያት ሆነዋልና ከዚህ ቀደም የገዳሙ አባቶች በዜና ማርቆስ ስም ሲመርቋቸውም ሲባርኳቸውም ሰምቻለሁ።
ዛሬ ምሁር ኢየሱስ በእሳቸው ጥረት የበገና ትምህርት የሚሰጥ አንድ የሀገራችን ገዳም ለመሆን በቅቷል። በዚህ ገዳም የደብረ ዘይት በዓል በበገና ዜማ የዓለም ፍጻሜ ይታሰብበታል። የተራራው ስብከት በበገና ክሮች ይሰበክበታል። የመለከት ድምፅ የክርስቶስን መምጣት ያውጃል። እንኳን አደረሳችሁ። የመጀመሪያው ዜማ አባታችን ሆይ ይባላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ ስምህን ለመጥራት ለማመስገን ላበቃኸኝ አምላክ ክብር ምስጋና ይድረስ። አባታችን በሰማዮች ላይ ያለህ ተለይቶ ይመስገን ክቡር ስምህ። መንግሥትህ የምንፈልጋት ከጥንቱ በልጅነት ትምጣት ሰጠን አቤቱ። ፈቃድህ እንዲደረግ ይሁን በሰማይ ተነስተን ምድር ምስጋና ምግብ ሆኖን ዛሬም በምድር በሥጋ ሕይወት ሳለን ግባችን የዕለት ዋጋ ስጠን። ይቅር በለን የበደልን ቢኖር ወንድማት የበደለንን ነገር እንደ አቅማችን እኛም እንድንይቅር በገሃነም በክፉ ሁሉ መዓት አትጣለን አድነን እንጂ ከሞት። ይህችን መንግሥት የማያገኛት እልፈት ጌትነት ፈጣሪነትም ክብርም ናቸውና ያንተ ገንዘቦች ሁሉም ለዓለም ወለዓለመ ዓለም አሜን። የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ። ማርያም ሆይ እመቤቴ ሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ ደርሶ ሁሉ እኔም የጠፋልሽ የነፍስ የሥጋ መርገም ግሩም ነው የማህፀንሽ ፍሬም እንደ ቀድሞ ግሩም አምላክ ነው ዛሬም። እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንደ ዓሣ ከነፍስሽ ውስጥ ከሥጋሽ ሥጋ ቢነሳ ደስ ያለሽ ሆይ
ጸጋን አግኝተሽ ከጌታ ደስ ይበልሽ። አቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን ባንቺ ተማጽነናለን። በደስታ ዘይት ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ ባርኪኝ አጥንቶቼ ሙሉ አጥንቶቼ ሙሉ ነፍሴ በአጥንቶቼ ሙሉ የተቀደሰ ስሙ ሰማያት ሲያወሩ ጽድቅን ሲወያዩ ሲጠራው አድምጬ ከላዩን ከላዩን ደመናው ጭጋጉ በዙሪያው ከበውት ቅኔ ያቀርባሉ። ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼ ሙሉ
ዳግም ይሰማል። ሰማዩ ተንጥቆ ምስጋናውን ሊያቀርብ ጊዜውን ጠብቆ በፊቱ ይነዳል እሳትም በግርማው ምድር ተናወጠች። ነጎድጓዱን ሰምታ ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼም ሁሉ አጥንቶቼም ሁሉ አጥንቶቼም ሁሉ የተቀደሰ ስሙ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አላየንም በሉ ያልሰማንም በሉ ያሙ ሲፈልግ ይሻን ውሏል አሉ ያላየንም እንዴት ሆናለሁ እንዴት ሆናለሁ አሁንም ሞት ይቅር ይላሉ ሞት ይቀራል አልወድም ሞት በደም ሊታጠብ ኃጢአቴ በደም ሊታጠብ ኃጢአቴ ተበጣጥሶ ሊወድቅ እስራቴ ወጣ ቀራንዮ ጎልጎታ በኔ ተገብተህ
በወንበዴዎች መካከል እንደ ወንጀለኛ ስትሰቀል ከዋክብትም ረገፉ ከመሬት ላይ ተነጠፉ። በደም ሊታጠብ ኃጢአቴ መቃብርን አፈራርሰ በስልጣን ሞትን ገድለ ሲኦልም ባንተ ተበርብራ ነፍሳት ወጦ በየተራ በደም ሊታጠብ ኃጢአቴ ጠላት ሞቷል ላይነሳ ምርኮ ሆኗል በደም ካሳ ምስጋና ብቻ የለም ሌላ ለታደገን ከሞት ጥላ በደም ሊታጠብ ኃጢአቴ ዳግም የለ የሚረዳ ተቋም ነው። በዛሬው ዕለት ጌታ ከጠየቀው አንዱ ተርጓሚ ያላችሁ ጥያቄ ጎበኛችሁ የሚል ጥያቄ እነዚህ አራቱን ነገር በመስፈርት የሚያሟላ ተቋም በኦርቶዶክሳዊ ቤታችን የተመሰረተ ተቋም ነው። ዛሬ 12 ሰዓት ጀምሮ በኦንላይን የገቢ ማሰባሰቢያ አደርጋለሁና በዛ የተገኙ ልጆቻችሁን ማስታወቂያ ነገሩ ብሎ በደብዳቤ ጠይቆ ብዙ አባታችን ፈቅደው እናሳስባችኋለን። እግዚአብሔር ሁላችንንም ይርዳ እና ሌላ ደግሞ የምናስታውቃችሁ ከዚህ ስትሄዱ እዚህ
ሐዋርያት ላይ አዲስ